ሰላም ጤና ይስጥልን የቻናላችን ቤተሰቦች እንዴት ቆያችሁ? የዕለቱን ሀገራዊና ዓለም አቀፋዊ ሰበር መረጃዎችን ነው። በአዲስ አበባ በግፍ የተገደለው ወጣት ገዳዮች ስለመያዛቸው፣ በፕሬዚደንት ዶናልድ ትራምፕና ቤንያሚን ኔታንያሁ በኢራን ጉዳይ ላይ ሲወያዩ ስለተፈጠረው አለመግባባትና ግጭት፣ ሞሳድ በሶማሊያ 6 የአልሸባብ ታጣቂዎች መደምሰሱንና ሌሎችም ሰበር ዜናዎችን በዝርዝር የምታደምጡ ይሆናል። የዩቲዩብ ቻናሉን የደወል ምልክቷን አሁኑ ተጭነው ቤተሰብ ይሁኑ እያልኩ አብራችሁን እንድትቆዩ ጋበዝኩ። አዲስ አበባን ክልል እናደርጋለን ሲል ኢዜማ አስታወቀ። ኢዜማ ቀጣዩን ሀገራዊ ምርጫ የሚያሸንፍ ከሆነ አዲስ አበባን ክልል ሊያደርግ እንደሚችል በተወካዩ በኩል አስታውቋል። ኢዜማው ተወካይ አቶ ግርማ ሰይፉ ከፋና ሚዲያ ጋር ቆይታ ባደረጉበት ወቅት ኢዜማ ቀጣይ መንግስት ቢሆን የሀገሪቱን የክልል አወቃቀር በምን መልኩ ያዋቅራል የሚል ጥያቄ ቀርቦላቸው ነበር። ለዚህም ምላሽ ሲሰጡ አዲስ አበባን በማንሳት ከተማን ከአቅራቢያዋ ከሚገኙ ከተሞች ጋር በማጣመር ክልል እናደርጋለን ብለዋል። አዲስ አበባ ክልል የምትሆን ከሆነ የኦሮሚያ ዋና ከተማ ማን ይሆናል ተብሎ ከጋዜጠኞች ጥያቄ የተነሳላቸው የኢዜማው ተወካይ በፓርቲው የክልል አወቃቀር የኦሮሚያ የሚባል ክልል እንደማይኖርም ጠቅሰዋል። ሞሳድ በሶማሊያ 6 የአልሸባብ ታጣቂዎችን መደምሰሱን አስታወቀ። የእስራኤል የደህንነትና ልዩ ኦፕሬሽን ተቋም ሞሳድ ግንቦት 13 ቀን 2018 ዓ.ም በሶማሊያ ውስጥ ባካሄደው እርምጃ 6 የአልሸባብ ታጣቂዎችን መግደሉን አስታውቋል። ተቋሙ ከድርጊቱ በኋላ ባስተላለፈው ጥብቅ መልእክት መሮጥ ይቻላል፣ መሸሸግም ይቻላል፣ በመጨረሻ ግን እኛ እናገኛችኋለን፣ ከሞሳድ ማምለጥ አይቻልም፣ መገኘታችሁም አይቀሬ ነው በማለት ማንኛውም የሽብር ቡድን አባል ከእስራኤል የጸጥታ ኃይሎች ክንድ ማምለጥ እንደማይችል ገልጿል። የንፋስ ስልክ ላፍቶ አሰቃቂ ግድያ ተጠርጣሪዎች በፖሊስ ክትትል በቁጥጥር ስር መዋላቸው ተገለጸ። በንፋስ ስልክ ላፍቶ ክፍለ ከተማ ፉሪ ኮንዶሚኒየም አካባቢ ስራ እንደተገኘለት በመግለጽ በስልክ የተጠራውን ወጣት ኪሩቤል ከበደ አንገቱን በማነቅ ህይወቱ እንዲያልፍ ያደረጉ 3 ግድያ ፈጻሚዎች በቁጥጥር ስር መዋላቸው ታውቋል። ዮናታን ከድር፣ ደረሰ ኃይሉና አብደላ በድር የተባሉት እነዚህ ተጠርጣሪዎች የወጣቱን ህይወት ካጠፉ በኋላ አስክሬኑን በላስቲክና በባለቀለም ፕላስተር በመጠቅለል በሻንጣ ውስጥ ከተውት ነበር። ተጠርጣሪዎች የሟቹን አስክሬን በራሱ መኪና ውስጥ በመጫን ቆጣሪ ኮንዶሚኒየም ተብሎ በሚጠራው አካባቢ ጥለውት የተሰወሩ ሲሆን ከሟች ላይ የዘረፉትን ሳምሰንግ አልትራ 21 የሞባይል ስልክ በመሸጥና መኪናውን ደግሞ ብሔረ ጽጌ አካባቢ በማቆም ራሳቸውን ደብቀው ቆይተዋል። የአዲስ አበባ ፖሊስ የወንጀል ምርመራ ቡድን ይህንን ዘግናኝ የወንጀል ድርጊት ከተረዳበት ጊዜ ጀምሮ ሌት ተቀን ባደረገው ያላሰለሰ ጥብቅ ክትትል ተጠርጣሪዎችን በቁጥጥር ስር መዋል መቻሉን ገልጿል። የአሜሪካ የውጭ ጉዳይ ሚኒስትር ኢራን ሆርሙዝን የማትከፍት ከሆነ አንድ ሰው የሆነ ነገር ማድረግ አለበት አሉ። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከኢራን ጋር ስምምነት ተደርሶ የሆርሙዝ ወሽመጥ የማይከፈት ከሆነ አንድ ሰው የሆነ ነገር ማድረግ ይኖርበታል ሲሉ ተናግረዋል። ሩቢዮና የኔቶ አባል ሀገራት የውጭ ጉዳይ ሚኒስትሮች ወሳኙ የባህር መተላለፊያን መልሰው ስለመክፈት እየተወያዩ መሆናቸውን አሶሺየትድ ፕሬስ ወይም ኤፒ ዘግቧል። የአሜሪካ የውጭ ጉዳይ ሚኒስትር በዋሽንግተንና ቴህራን መካከል ስምምነት የማይደረስ ከሆነ ወሽመጡን በተመለከተ ሁለተኛ ዕቅድ እንደሚያስፈልግ በአጽንኦት እንዳነሱ ዘገባው ያመለክታል። በዚህ ሁኔታ ውስጥ በራሳቸው ፈቃድ ወሽመጡን አይከፍቱትም ያሉት ሩቢዮ ስምምነት ካልተደረሰ አንዳች እርምጃ ሊወሰድ እንደሚገባ አሳስበዋል። እንደ አሶሺየትድ ፕሬስ ዘገባ ሩቢዮ ይህንን ጉዳይ ለበርካታ አውሮፓውያን አጋሮቻቸው አቅርበው ይሁንታ ማግኘታቸውን ገልጸዋል። ኢራን ሆርሙዝ ወሽመጥ ላይ የክፍያ ስርዓት ለመዘርጋት እየሞከረች ነው፣ ይሄም ተቀባይነት የለውም፣ ሊሆንም አይችልም ብለዋል። ይህ የሆርሙዝ ወሽመጥ ላይ የሚፈጠር ከሆነ በዓለም ዙሪያ ሌሎች 5 ቦታዎችም ላይም ይሆናል ሲሉ አስጠንቅቀዋል። የተወደዳችሁ አድማጮች ከዚችው ልዕለ ኃያል ሀገር አሜሪካ ጋር በተያያዘ ዜና አሜሪካ በድጋሚ
በድጋሚ ኢራን ላይ ጥቃት ለማድረስ እየተዘጋጀች መሆኑ ተዘገበ። ኢራንና አሜሪካን ለማሸማገል ዲፕሎማሲያዊ ጥረቶች ቢቀጥሉም ዋሽንግተን ቴሄራን ላይ በድጋሚ ጥቃት ለመፈጸም እየተዘጋጀች መሆኑ ተዘግቧል። የቢቢሲ የአሜሪካ አጋር ሲቢኤስ ለጉዳዩ ቅርበት ያላቸው ምንጮቹን ጠቅሶ እንደዘገበው የፕሬዚደንት ዶናልድ ትራምፕ አስተዳደር አዲስ ጥቃት ለመሰንዘር ዝግጅት እያደረገ ይገኛል። ሆኖም ግን ጥቃት ለመፈጸም የመጨረሻው ውሳኔ እንዳልተላለፈ የሲቢኤስ ዘገባ ይጠቁማል። ትራምፕ የመንግስት ጉዳዮች ስላሉባቸው የልጃቸውን ሰርግ መታደም እንደማይችሉ በማህበራዊ ሚዲያ ገጻቸው አስታውቀዋል። የዛሬውን ዕለት ኒው ጀርሲ በሚገኘው ቅንጡ መኖሪያቸው እንደሚያሳልፉ ቢጠበቅም ወደ ዋይት ሃውስ ማቅናታቸው ተገልጿል። የአሜሪካ መከላከያና ደህንነት አመራሮችም እረፍት ለመውጣት ይዘውት የነበረውን እቅድ እንደሰረዙ የተለያዩ ምንጮች ጠቁመዋል። ይህም ኢራን ላይ በድጋሚ ጥቃት ለመክፈት በሚደረገው ዝግጅት ምክንያት እንደሆነም ተመልክቷል። የአሜሪካ ሰራዊትና ደህንነት ባለስልጣን በተጠባበቅ ላይ በነበሩ ወታደሮች ዝርዝር ላይ ለውጥ ማድረጋቸውንም ምንጮቹ ጠቁመዋል። በተለያዩ የመካከለኛው ምስራቅ ወታደራዊ ሰፈሮች የሚገኙ የአሜሪካ ወታደሮች ኢራን በምትወስደው የመልሶ ማጥቃት እርምጃ ኢላማ እንዳይሆኑ ከካምፖቹ እንዲወጡ እንደሚደረግ ተገልጿል። ኢራንና አሜሪካ ጊዜያዊ የተኩስ አቁም ስምምነት ላይ ከደረሱበት ጊዜ አንስቶ አንዳቸው በሌላቸው ላይ ቀጥተኛ ጥቃት ከመፈጸም ተቆጥበዋል። የድርድር ጥረቶችም እስካሁን ድረስ እንደቀጠሉ ነው። ኢራን የድሮን ምርቷን በከፍተኛ ፍጥነት እያመረተች ነው ተባለ። ሲኤንኤን የአሜሪካ የስለላ መረጃዎችን ጠቅሶ እንደዘገበው ከሆነ ኢራን በሚያዝያ ወር የተጀመረውን የ6 ሳምንታት የተኩስ አቁም ስምምነት ጊዜ በመጠቀም የድሮን ምርቷን በከፊል በድጋሚ ጀምራለች። ቀደም ሲል በወታደራዊ መሰረተ ልማቶቿ ላይ ጉዳት ደርሶባት የነበረ ቢሆንም የኢራን መከላከያ ኢንዱስትሪ በተለይም በድሮን ማምረት ረገድ ከተገመተው በላይ በፍጥነት እያገገመ መሆኑ ሪፖርቱ ያሳያል። ይህ ዜና በአሜሪካና በኢራን መካከል ያለውን ውጥረት በከፍተኛ ሁኔታ እንዲያገረሽ ሊያደርገው ይችላልም ተብሎ ተፈርቷል። በመጨረሻም ፕሬዚደንት ዶናልድ ትራምፕ እና ቤንጃሚን ኔታንያሁ በኢራን ጉዳይ ያደረጉት የስልክ ውይይት ሳይግባቡ ስልኩ ተዘጋ። የአሜሪካው ፕሬዚደንት ዶናልድ ትራምፕ እና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራን ጉዳይን በተመለከተ ማክሰኞ ዕለት ከፍተኛ ውጥረት የነበረበት እንዲሁም የእስራኤሉን ጠቅላይ ሚኒስትር እጅግ ያበሳጨ የስልክ ንግግር ማድረጋቸውን የአሜሪካው የዜና ምንጭ አክሲዮስ ዘግቧል። እንደ አክሲዮስ ዘገባ ከኢራን ጋር ስምምነት ላይ ለመድረስ እየተከናወኑ ስላሉ አዲስ ጥረቶች የተነሳበት የሁለቱ መሪዎች ንግግር ረጅምና አስቸጋሪ ነበር። አሜሪካና ኢራን ጦርነቱ በመደበኛነት ለማቆምና በ30 ቀናት ውስጥ ድርድሩን እንዲካሄድ የሚያስችል የፍላጎት መግለጫ በአሸማጋዮች በኩል እየተዘጋጀ መሆኑን ትራምፕ ለእስራኤሉ መሪ ተናግረዋልም ተብሏል። የተወደዳችሁ አድማጮች ለዕለቱ ያስኳቸው ሀገራዊና ዓለም አቀፋዊ ሰበር መረጃዎች በዚሁ አጠናቀቅኩ። የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩ ሰላም እንድትቆዩ ተመኘው።